قال المؤلف للن فقرة وإخلاص العمل لله وإخلاص العمل سران ماترات ليلة وميقبان لله لا الله سران سيبان من أين سرانه عملكوتاو يهون سران ماترات لا الله بيتشال لجيتو مفزم من فزمو نقر عبادة مفزمو يرلم مفزمو بإخلاصنا ويميلو متى اللبت كما الفاتاتين بفيد إخلاصاتين مفتش اللبت إخلاصاتين سلا إخلاص النارة ولت نقر يانستانو عندنا نقر كشرك كتلقو شرك مرق ولتنيا مسلم كهونا بوهالا راسو بالأبك أو ملكو دبكو شركي متعال ليل لا تايتابلو مفزم بميقراو قرآن يسوچن وداسي مفلك بميسجدو صلاة يسوچن وداسي مفلك بميفصمو يتلاقي عبادة دنياوي تقمن የሚያልምበት ከሆነ ለሌሎች አኺራ ፈላጊ ኢኽላስ ፈላጊ አላህን አሳቢ መስሎ ይታያል በውስጡ ግን እሱ የዱንያ የሰዎች ውዳሴ ይፈልግበታል እቺ ነገር ስራን የምታጠፋነች የምታበላሽ ነች አላህ Subhanahu Wa Ta'ala ምን ብሏል أنا أغنى الشركاء عن الشرك أني كتجاري وتهولو كمجارات يتبقى أهونني بلال كمجارات يتبقى أهونني عند عبادة لا اللهم لا فطورم كتفزمة أني كذيه يتبقى أهونني يالن يتبقى أهونني من عمل عملا أشرك فيه معي غيري يهونن تكبر عبادة يفزمة كنيوج ليلا ناكل بزالي كاقربت كاسقبابت كاسببت تركته وشركه السنم ما قراتنم هلون متواجه له ይሄን እንዳይሆን ዒባዳችን መፈተሽ ያስፈልጋል የመጀመሪያ ሰዎች ከሽርክ እንዲርቁ ወደ ተውሂድ እንዲመጡ መጣራት ይሄን አስገኘው ካልን በኋላ ደግሞ ራሳችንን መከታተል አለብን ሰው ጂሃድ ላይ ሆኖ እየተዋጋ በግራ በቀኝ የሙሽሪክን አንገት እየቀነጠሰ ከሊኩ ጀግና ነው መባልን ሲፈልግ በዚያ ፈታኝ በሆነ ሰዓት ላይ ዒባዳውን አደጋ ላይ ጥሎታል ነፍስያ ከባድ ነች ባልጠበቅነው መልኩ መጣ ሹክ ትልብናለች ሆነ ነገር ዳዕዋ ያደረግን ያለነው ማሻአላህ ጥሩ እያረክ ነው ልብስ አሳጥረን ያለነው ጺማ ሳድገን ያለነው ከሌሎች ለየት ያለ ሞቅ ሚለን ስሜት አለ ሴቷ ባለባበሷ በኒቃባ በጅልባባ ከሌሎች በዛ መልኩ ካለበሱ እህቶቿ መሃል ስትሆን ልዩ ነኝ አይነት ስሜት ይሰማታል የተለየ የሚሰማን ስሜት አለ እኔ እኮ ሱኒ ነኝ አይነት ነው የሚሰማን ሞቅታለን በዛ ነገር ምን ያሰብንበት ነው ያለነው ኢኽላስ አልመጣም አላህን ከማሰብ ነገር ወጣ ያለ እኔ ልዩ ነኝ አይነት ስሜት ሲመጣ ሌላ ማጣጣም መጣ ድንገት መምጣቱ አይደለም ችግሩ ማናችንም ጋር ሊመጣ ይችላል ችግሩ ያጣጣሙ መቀጠሉ ነው እየሰገድን ያለነው ድምጻችንን አሳምረን እየቀራን ነው የሚያዳምጡን ሰዎች መኖራቸውን አስተዋልንና ባቀራሪ ሰዎች ማሻአላህ ተመስጠዋል የበለጠ ያሳምር የበለጠ እንደዛኩ ያሰቡኝ ነው የሚለውን ስሜት ምን ቀጥልበት ከሆነ ማጣጣሙን ከቀጠልንበት ያኔ ነው አደጋው እንጂ ድንገት ሽው ብሎ እየተፈታተን ነው ወይ የመለስ ነው ወይ ልንመልሰው እየታገል ነው ያለ ነው ይሄ ቀላል ነው እንዲያውም ተጨማሪ ዋጋ አለው ምክንያቱም ልናስወግደው እየታገልን ስለሆነ ነገር ግን የኢኽላስ ጉዳይ ፈታኝ ነው በጣም ብዙዎች የሚያቀታቸው ነው ብዙዎች ዒባዳ ላይ ስላሉ ሰዎች ነው ውጭ ላይ ስላለው አይደለም ብዙዎች የሚፈተኑበት ነው ከሰለፎች ለዚህም ነው ምን የሚሉት ነፍሴን በኢኽላስ ላይ የታገልኳትን ያክል የታገልኩበት የለኝም የሚሉት በጣም ፈታኝ ነው እንደዋዛ የሚታይ አይደለም ስለዚህ ዒባዳችንን መፈተሽ ነው ሰደቃችንን መፈተሽ ነው ሶላታችንን መፈተሽ ነው ቂራአታችንን መፈተሽ ነው ዳዕዋችንን ዚክራችንን ምን ፈጽመው እስላማዊ ነጸብራቅ ውጫዊ ነገራችንን ጺማችንን ጅልባባችንን ያጠረው ልብሳችንን ሌሎችም ነገራችንን ሙዓመላት ከሰዎች ጋር ያለን ከወላጃችን ጋር ያለን ቅርበት የመሳሰሉ ነገሮችን አላህን እስካሰብንባቸው ድረስ በተጨባጭ ኢኽላስ አለ የለም መታየት አለበት ምክንያት እያንዳንዱ ዒባዳ ከአላህ ዘንድ ዋጋ ይኖረው ዘንድ ተቀባይነት ያገኝ ዘንድ የማይነጣጠሉ ሁለት መስፈርቶች ያስፈልጉታል ተብሏል አንደኛው ኢኽላስ ነው እዚህ ላይ የተነሳው ሌላኛው ደግሞ ምንድነው ሙታባዓ መልእክተኛው ሰለላሁ ዐለይሂ ወሰለም ባስተማሩት መልኩ መፈጸም እነዚህ ሁለት ነገሮች ከሌሉ
አንዱ ቢጎል ስራው ውድቅ ሆኗል። ሁለቱም ከሌሉ የከፋ ሆኗል። ሰዎች ከነዚህ ሁለት ነገሮች አንፃር አራት አይነት ናቸው። ለአራት ይከፈላሉ። ሁለቱንም የሚያስገኙ ሰዎች አሉ። በኢኽላስ የሚፈጽሙ ረሱል ሰለላሁ ዐለይሂ ወሰለም ባስተማሩት መልኩ የሚፈጽሙ ዒባዳቸው። ሶላት ነው እየሰገዱ ያሉት፣ በኢኽላስ ነው የሚፈጽሙት። ነብዩ ሰለላሁ ዐለይሂ ወሰለም ባስተማሩት መልኩ ሶሉ ከማ ረአይቱሙኒ ኡሰሊ ብለው ባስተማሩት መልኩ እየፈጸሙ ነው ያሉት። አንድ ጫፍ ላይ ያሉት። ሌላ ደግሞ በተቃራኒ ጫፍ ሌላ ጫፍ ሁለቱም የሌላቸው ሰዎች አሉ። ሁለቱም የሌላቸው ኢኽላስ የላቸውም። የሚፈጽሙት ስራ ከቁርአን ከሐዲስ መሰረት የለውም። በዚያው ላይ ደግሞ አጉል ውዳሴን ይፈልጉበታል። መውሊድ ያወጣል፣ እሱ እኮ ነብዩ ሰለላሁ ዐለይሂ ወሰለም ይወዳል መባል ነው የሚፈልገው። የሚፈጽመው ቢድዓ ነው። በቢድዓው ምን ይፈልግበታል ደግሞ ጭራሽ ነብዩን ወዳጅ እየተባለ እንዲወደስ ይፈልጋል። ልክ በአሁኑ ሰዓት እልህ አድርገው እኔ ስለወደድኩ እንደዚህ የሚሉኛሉ እያለም ይላል አይደል? በነሽዳ በዘፈን በምን እያደረጉ እልህ አድርጎ ቢድዓው ብቻውን በቂ ጥፋት ነበርኩ። በቂ ጥፋት እሱ ያነሰ ይመስል በዛ ላይ ምን ይጨምርበታል? በቃ ማሻአላህ ነብዩን ወዳጅ ነብዩን ከመውደዱ የተነሳ ልብ ይደበድባል። ከመውደዱ የተነሳ ገንዘቡን ያወጣል እንዲባል ይፈልጋል። መንዙማ የሚለው ነብዩን ስለሚወድ ነው፣ እንደዚህ የሚያደርገው ነብዩን ስለሚወድ ነው እንዲባል ይፈልጋል። ወጥቶ ያለቅሳል። የሚያለቅስበት ቦታ የሚፈጽመው ነገር ዒባዳ መሰረት ያለው ዒባዳ ሳይሆን የፈጠራ ዒባዳ ነው፣ ቢድዓ ነው። በዛች ደግሞ ምን ይፈልግባታል? እሱ እኮ ማዲህ ነው። ማዲህ ሲባል ሰምታችኋል? ማዲሖቹ እነከሊ እየተባለ የሚወደስ አለ። በዚህ መልኩ ተግባሩ የሱና መሰረት የሌለው በዚያ ላይ ይሉኝታ አጉል ውዳሴ የተሻበት ሲሆን የተጨመላለቀ ነገር ይሆናል። በሌላ በኩል ደግሞ መሃል ላይ ምን እናገኛለን? ኢኽላስ አለው፣ ሙታበዓ የሌለው አለ። በኢኽላስ ይፈጽመዋል፣ አላህን ብቻ አስቦ ነው የሚፈጽመው። ነገር ግን የሚፈጽመው ተግባር ምን የለውም? የሱና መሰረት የለውም። ነብዩ ሰለላሁ ዐለይሂ ወሰለም አላስተማሩትም። ይሄ ዋጋ አለው። ልክ ከምግብ በፊት አዛን ከምግብ በኋላ ኢቃማ አደርጋለሁ ብሎ ቢነሳል ተው እንደዚህ አይፈቀድም። ደግሞ ጭራሽ ከዚክር ልትከለክሉ ነው የሚለው። ዚክር አይደለም ከነብዩ ሰለላሁ ዐለይሂ ወሰለም አልተገኘም። አዛን የሚያደርግ ሰው እንደዚህ አጅራለሁ አልተባለም ይልሃል ተነስቶ። አዎ ተብሏል። ግን ከምግብ በፊት አድርጉ ነው የተባለው። በዚህ መልኩ ነው የተገኘው። ከሶላት በኋላ በጀማዓ ተሰብስበው አንዱ እያወጣ እየተቀበሉ አሚን ማለት የለም ማስረጃ። ተመልከቷቸው፣ ጭራሽ ዱዓ የሚከለክሉ ሰዎች መጡ ይልሃል። ዱዓ አታርግ አልተባልክም፣ አርግ። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም አንዴ አይደለም ሁለቴ አይደለም አመታት ሲኖሩ በዚህ መልኩ መፈጸማቸው መረጃ አልመጣም። ምናልባት ፈጽመውት መረጃ አልተላለፈስ ቢሆን አይባልም። ሰሃቦች ይሄን ያህል አመታት የተፈጸመ ነገር እንዴት ያስተላልፉ የሚተውት? ስለዚህ ልክ እንዲህ አይነት በኢኽላስ ሊፈጽመው ይችላል ሰውየው። የሱና መረጃ ከሌለው የረሱል ሰለላሁ ዐለይሂ ወሰለም አስተምሮት መነሻ ከሌለው መተው። በቀደምቶች ጊዜ አንዱ አልሐምዱሊላህ ካስነጠሰው በኋላ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ አለ። ኢብኑ ዑመር ረዲየላሁ ዐንሁማ ምን አሉ? አልሐምዱሊላህ ብቻ በላሉት። ዛሬ ቢሆን ከሶላት አለ ነብይ ከለከሉ ሊል ይችላል ሰውየው። አልሐምዱሊላህ ብቻ በል። የተናገርከው መጥፎ አይደለም፣ ግን ስታስነጥሱ አንዳችሁ እንዲህ ይበል ነው የተባልነው። ጨምሮ መናገር ይችሉ ነበር አላሉ። ስለዚህ ቁም። ለኢማሙ ማሊክ ረሂመሁላህ የሆነ ሰው ለሐጅ ከየት ኢሕራም ላድርግ አላቸው። ዘል ኹለይፋ አሉት። ከዚል ኹለይፋ ማድረግ ትችላለህ አሉት። ዚል ሑለይፋ አፍወን ከዛ ማድረግ ትችላለህ አሉት። እኔ ግን ከመስጂድ ነው ማድረገው ከቀብሩ ምን عند መስጂድ ነብይ ሰለላሁ ዐለይሂ ወሰለም ከዛ ነው ማድረገው አላቸው። ፊትና ፈራለሁ አሉት። ትንሽ ማይሎች ነው የጨመርኩት፣ ይሄ ምን ፊትና ነው አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ያልፈጸሙትን እጨምራለሁ ከማለት በላይ ምን ፊትና አለ አሉት። እሳቸው ከመዲና ወጣ ብለው ወደ መካ አቅጣጫ የተወሰነ ቀደም ብለው ነው ያደረጉት። እኔ ርቀት ጨምሬ የበለጠ አሳምራለሁ ከማለት የበለጠ ከዚህ በላይ ምን ፊትና አለ አሉት። ስለዚህ ስራው በኢኽላስ ቢፈጸም እንኳን ሙታበዓ ከሌለ ውድቅ ነው የሚሆነው። ህይወትህን ብትከፍልበት እንኳን ኸዋሪጆች ሙስሊሞችን ሲያርዱ የነበረው አልይን የገደሉት ምን ፍለጋ ነው?
ምን ፍለጋ ነው እሳት ፍለጋ ነው ምን ፍለጋ ነው ጀነት ፍለጋ ጀነት የሚያገኝበት ነው ተግባሩ ግን አይደለም ምንድነው የጎደላቸው የፈጠራ መንገድ ነው የተከተሉት ነብዩ ሰለላሁ ዐለይሂ ወሰለም ያወገዙት ተቃራኒ ሆነ ከሱና ያፈነገጠ መንገድ ነው የተከተሉት እነሱ በእነሱ ቤት በእخلاص እየፈጸምን ነው እያሉ ያሉት ነገር ግን ከነብያው ያስተምሩት የወጣ ነው ከነሱ የበለጠ አዋቂዎች ባሉበት ከዋቂዎቹ የበለጠ ተቆርቋሪ ነን ብለው ተነሱ ለዲኑ ከነሱ የበለጠ ዒባዳን ፈጽማለና ቢፈጽማሉ ደግሞ ነበራቸው ነገር ግን ኢኽላስ ሙታበዓ የለም በሌላ በኩል ደግሞ ሙታበዓን አስገኝቶ ኢኽላስ የሚጎድለው አለ ነብዩ ሰለላሁ ዐለይሂ ወሰለም ባስተማሩት መልኩ በትክክል ይፈጽመዋል ነገር ግን ሲፈጽመው ምን ይጎላዋል ኢኽላስ ይጎላዋል ከዚህ በፊት አንስቻለሁ ይመስለኛል አንዱ ሐኪም ቤት ገብቶ ፋርማሲ ገብቶ ምን ብሎ ጠየቀ የሌሊት ሶላት ላይ ሲቆም ለሚሰማ ድካም የሚሆን መድኃኒት አለ ብሎ ጠየቀው የሌሊት ሶላት ላይ ሲቆም ለሚሰማ ድካም የሚሆን መድኃኒት አለ ብሎ ጠየቀው ምንድነው ሊላ የፈለገው እኔ እኮ የሌሊት ሶላት ሰግዳለሁ እያለ ነው ሊለው አየለኝም አለው ሰውየው ከዛ ምን አለው ሰውየው ለማንኛውም ሳሊሆችን ውደድ አለው ያው እኔን ውደድ ነው እያለ ያለው ምናልባት ካረሳሁት የሆነ ዓሊም የጠቀሱት ነው በቅርብ ከሆነ ጊዜ በፊት ያየሁት እንደዚህ የመሰለ ነገር አው ከማ ቃል እና ለሊት ሶላት ሰገደም ሌላ ነገርም ፈጸመ በዛ ነገር ኢኽላስ ከሌለ የፍጡር ውዳሴ ከተሻበት ከንቱ ልፋት ነው የሚሆነው ከንቱ ድካም ነው የሚሆነው ስለዚህ ኢኽላስን ወኢኽላሱ العمل لله ተግባርን ለአላህ ማጥራት ያስፈልጋል فمن كان يرجو لقاء ربه فليعمل عملا صالحا ከጌታው ጋር መገናኘትን የሚያስብ የሆነ ሰው መልካም የሆነን ስራ ይስራ عملا صالح ማለት ሁለቱም መስፈርት ያሟላ ነው ኢኽላስና ሙታበዓ አንዱ ከጎደለ አልተሟላም صالح አይደለም ያ ስራ ሁለቱም መገኘት አለባቸው ማለት ነው